ቅዱስ ቁርባን ላይ ያስገረመኝን ነገር ልንገር። ዳንኤልም ልጆቼን ላቆርብ ቆሜ ቆሸሽ ያለ ልብስ ለብሳለች። ሻሽ አስራ ደንብ የሚያስከብሩትን ኮፍያ አድርጋለች። እግሯ በጣም ስንጥቅጥቅ ብሏል። በእጇ በጣም የቆሸሸ ፌስታል ይዛለች። ገባች። ከፊት እኛ የተቀመጥንበት ከመታ ካጠገባችን ቁጭ አለች። ቅዱስ ቁርባን ሲወጣ መጣችና ከአዋቂ ጋር ተሰለፈች። ሁሉም ሰው እሷን ነው የሚያየው። በቃ አሁን ሊያቃብሏት ነው አይደለም፣ ልትቀበል ነው አይደለም፣ በቃ ሁሉም ሰው ጨንቆት እሷ ነው ያያል። ሄደች፣ ካህናቶቹ ጋር ደረሰች። ጥያቄ እንኳን አልጠየቋትም። ሲያቆርቧት ነው ጥያቄ እንኳን አልጠየቋትም። ምን ልልህ ነው? ቤተ ክርስቲያን የምትፈልገው የሰውየውን መምጣትና መቀበል ነው። ቅዱስ ቁርባን ትልቅ ክብር የሚያስፈልገው ነገር ነው። ቅዱስ ቁርባን ማለት ዘላለማዊ ሕይወትን የምናገኝበት መንገድ ነው አይደለም? መከበር ያለበት ጉዳይ ነው። ለባበስ ጀምረህ ስትመጣም ከንጽህና ጀምረህ የመጀመሪያውና ዋነኛው ሰው ንስሐ ገብቶ ልቡን አጽድቶ የእግዚአብሔር ስጋና ደም ያስፈልገኛል፣ ዘላለማዊ ሕይወትን የማገኘው በዚህ መንገድ ነው ብሎ ልቡን በዚህ ሬዲ አድርጎ መምጣት አለበት። እግዚአብሔር እንግዲህ ችን ሴት አንቀሽቅሾ ነው ያስገባት። አገባቧ ራሱ ልክ መሀል ቅዳሴ ላይ ነው እየሮጠች ነው የገባችው። ቁጭ አለች። ልክ ስጋው ደግሞ መሰጠት ሲጀምር ተሰለፈች፣ ተቀብላ ተመልሳ ወጣች። አሁን እቺን ሴት እግዚአብሔር እንግዲህ ሊጠብቃት ያሰበው መንገድ አለ ወይ? ውጪ ሊያጋጥማት የነበረ አደጋ ሊኖር ይችላል፣ ከዛ እየከለላት ነው። ወይ ደግሞ እቺ ሴት እንግዲህ መጠሪያዋ ደርሶ ሊሆን ይችላል። የግዴታ መንግስቱን ማግኘት አለባት። ገባ? የሰው ልብ ነው የሚመረምረው እግዚአብሔር። እኛ ጸድተን እዛ ጋ ግን ልጅ ልናቆርብ ነጭ ለብሰን ቆመናል። እኛ ሳንቀበለው ግን እቺ ሴት ገብታ ተቀብለው ስትወጣ አቤት እግዚአብሔር አልኩ። አንተ ቸርነ በቃ ለሁሉ ነው የሚሰጠው፣ የሚሰሰትበት አይደለም። የጌታ ስጋ በቃ ሳይሰስት ነፍሱን ለዓለም ሁሉ የሰጠ አምላክ ነው።